Okay, here we are again. What's up guys, እንዴት ናችሁ? Welcome back to my channel. It's your girl, Peach. አዲስ ከሆናችሁ welcome and family ከሆናችሁ welcome back. Finally ከወራት በኋላ ተመልሰናል. I think it's only fair if I start this video by explaining አንድ ወር በላይ ለምን ፖስት እንዳላረኩኝ I don't got a lot to say. honestly ነገር ብዙም ከየት የምሰጠው ነገር የለኝም ግን yeah, there were a lot of changes. ትልልቅ changes ነበሩ ህይወቴ ውስጥ happen ያደረጉ የነበሩና I had to adjust somehow. ከዛ በኋላ I'm not gonna lie, I got too comfortable and we do have a lot to talk about. እና guys እንዴት ናችሁ? በእውነት ስልኬን እንዲህ ካሜራውን አብርቼ ፊት ለፊት አስቀምጬ ማውራት ናፍቆኝ ነበር። የእውነት ናፍቆኝ ነበር like I like doing this. ባለፈው ላስት ኤፒሶድ ላይ ምን ብያችኋለሁ? ካያችሁት ካላያችሁት please go check that out. ከኮምፈርት ዞኔ ለመውጣት ራሴን ፑሽ ለማድረግ ፖቴንሻሌን ለመጠቀም ኮንፊደንሴን ቢልድ ለማድረግ ራሴ ላይ ያለኝን ትረስት ቢልድ ለማድረግ ራሴን አንድ ስቴፕ ግሮው ለማድረግ you know what I mean? አንድ አዲስ ነገር ጀምሬያለሁ ብያችሁ ነበረ. If you are people who follow me, I love you by the way. You already know ምን እንደሆነ and it is Moody. Yes. So, the elephant in the room. Let's address the elephant in the room. እንዴት ነው የመጣው? ከየት ነው የመጣው? What are you talking about? How did we get here? የሚለውን ኤክስፕሌን ማድረግ ፈልጋለሁ እኔ። ስለዚህ I'm gonna tell you ከመጀመሪያ ጀምሮ እስካሁን እስካለሁበት ነገር the details, the inside, የኔ አመለካከት and everything, okay? So, እኔ in life I was actually in a very difficult situation. በጣም ትረስቴ ራሴ ላይ ነበረኝ ትረስት፣ ኮንፊደንስ፣ ሰልፍ ስቲም፣ ሰልፍ ወርት you name it shaken ሆኖ ነበረ። ተንገጫግጮ የነበረበት ሁኔታ ላይ ነበርኩኝ ከትንሽ ወራት በፊት. It was a very difficult situation ለኔ. I know የሆነ ታይም ላይ ብሬክ ትሩ እንደማደርግ አውቃለሁኝ okay ግን I didn't know how, I didn't know when. በቃ I was not in a good place በአጠቃላይ እና I just wanted to get out. በቃ ራሴን ከእንደዚህ አይነት ሁኔታ ውስጥ በጣም ማውጣት ፈልግ ነበር. anything it takes ራሴን ከእንደዚህ አይነት ነገር ውስጥ ማውጣት ፈልግ ነበር እና on a random day ቲክቶክ ስክሮል እያደረኩኝ ፍሬዘውድን አየኋት። ፍሬዘውድ ማለት የሚስ ኢንተርናሽናል ኢትዮጵያ ላይሰንስ ሆልደር ናት። ሱፐርኖቫ ሜካፕ አካደሚ ኦነር ናት and she has also won ሚስ ኢንተርናሽናል ኢትዮጵያ። ስክሮል እያደረኩኝ ያ ቲክቶክ መጣልኝ እና አየሁት። ሳየው ቲክቶኩን ለኔ ሴሊንግ ፖይንቱን ልንገራችሁ። ያው ስለ ሚስ ኢንተርናሽናል ኢትዮጵያ ኢንትሮዲውስ እያደረገች ምን አይነት ሪኳየርመንት እንዳለው ምናምን እየተናገረች ነበር። ግን ለኔ the selling point was 3 ወር ኢንቴንሲቭ ትሬኒንግ አለው አለች። I was sold. I said at that moment, yep, that's what you need to do. ከእንደዚህ አይነት ሁኔታ ለመውጣት to get back to yourself, that's what you need to do. To grow, that's what you need to do. To be honest, demo the part of myself that I kind of felt like I detached from is but I'm directly related to, you know, this building confidence in your feminine energy, femininity ላይ but I'm like yeah. Anyways, I knew ይሄ ሞዴሊንግ መግባቴ እናዚህ ትሬኒንግ ላይ መሳተፌ በጣም ህይወቴን ኢምፓክት እንደሚያደርገው ኤቭሪዴይ ለዚህ ነገር ሳይን አፕ አድርጌ ኤቭሪዴይ ሾው አፕ ማድረጌ ህይወቴን ፖዚቲቭሊ እንደሚቀይረው I was sure. እንዳልኳችሁ መንገድ ነበር የምፈልገው ራሴን ኮንፊደንሴን ቢልድ ለማድረግ ሰልፍ ስቲሜን ሪቢልድ ለማድረግ ራሴን እንደገና ለማግኘት የሚያስፈልገኝ የሆነ በር ነበር። ሶ ፓጀንትሪ እና ሚስ ኢንተርናሽናል ኢትዮጵያ ኢን ጀነራል በርን የሆነኝ ማለት ነው። ሶ ኢሚዲየትሊ 3 ወር ኢንቴንሲቭ ትሬኒንግ አለ ስቲል I was sold. ኢሚዲየትሊ ሬጂስተር አደረኩኝ። ከዛ በኋላ በቃ
ተጀመረ። ስለ ሞዴሊንግ ብዙ ነገር ይባላል። ብዙ ነገር እንደሚባል ሁላ እኔ አላውቅም ነበረ። ናው ዳት አይም ከገባሁበት በኋላ ብዙ ነገር እንደሚባል ገና አይም ሪላይዚንግ። እኔ ላይክ ኦነስት ሆኜ እንደ ፒቹል እንደኔ ኤክስፒሪየንስ ነው የምነግራችሁ። I have experienced positivity and nothing else. እንዳልኳችሁ I knew positively ህይወቴን ኢምፓክት እንደሚያደርገኝ ይሄ ነገር I knew from the get go። ራሴም ደግሞ ራሴ ላይ ለመስራት በጣም ዝግጁ ስለነበርኩኝ መንገድ ስለነበር የምፈልገው የሆነ ነገር ፑሽ የሚያደርገኝ ሾው አፕ የሚለኝ እንዲያድርግ የሚለኝ ነገር ስለነበር የምፈልገው አገኘሁኝ። እና በጣም ውስጥ ከገባሁኝ በኋላ በጣም ብዙ ነገር ይባላል ስለ ሞዴሊንግ እና እኔ እንደ ፒቹል እንደ ናርዶስ የእውነት ኤክስፒሪየንስ እንዳደረገው በጣም ፖዚቲቭሊ ኢምፓክትድ እንደሆነ ሰው በሞዴሊንግ በጣም የሚወራው ነገርና እውነታው በጣም የተለያየ ነው። በጣም የተለያየ ነው። በተለይ ስፔሻሊ ደግሞ ፓጀንትሪ መጥፎ ሳይድ የለውም ልላችሁ አልችልም። ሜቢ ዴር ኢዝ ግን እናንተ መግባት ያለባችሁ with all the right intention with all the right reasons ከገባችሁበት ማለት ነው it's positive በአጠቃላይ ለእኔ እስካሁን ኤክስፒሪየንስ ይሄ ነው። እና pageantry is elegant pageantry discipline በጣም አለው። each and every one ራሳችሁን ኤክስፕረስ የምታደርጉበት ኦፖርቹኒቲ ይሰጣችኋል። ላይክ እንዴት ነው ኤሌገንት መሆን ያለባችሁ? how do you carry yourself? how do you walk? how do you stand? how do you look confident? how do you feel confident? ይሄንን ነገር ነው የሚያስተምሩት ሲኒየሮች አሉ። ከዚህ በፊት ፓጀንትሪ የተወዳደሩ ብዙ ፓጀንትሪ ኤክስፒሪየንስ ያላችሁ ልጆች ትተዋወቃላችሁ ውስጥ ላይ you see how they carry themselves, you see how confident they are and you want to become them. እንደዚህ አይነት ፖዚቲቭ ኤነርጂ by the way ይጋባል። you get complimented ከሴቶች ጋር ከፌሚኒን ኤነርጂው ጋር ከኮንፊደንት ኤነርጂው ጋር እንደዚህ አስተካኪ የምትባባይበት የምትደጋገፊበት አይነት there is a sisterhood ለማለት ነው። ከዛ በኋላ ደግሞ ኮች የሚያደርጓችሁ ሰዎች ብዙ ነገር ይነግሯችኋል። አንድ ፐርሰናሊቲ ያላችሁ እናንተ ናችሁ አይደል? how do you become a better version of yourself? like if you smile beautifully before, how do you even make it more beautiful? if you walk beautifully, how do you make it even more beautiful? You know what I mean? እንደዛ ነው። like how do you add to your beauty? how do you add to what you already have? እንደዛ አይነት ነገር ነው የሚያስተምረው ሰው። I love pageantry. I love it. ቻሌንጆች አሉት by the way አሰስ የምንደረግበት መንገድ in different levels አለና እያንዳንዱ ሌቭል ላይ የሚሰጣችሁ ቻሌንጅ they are not easy. They required me to go out of my comfort zone. ለምሳሌ the modeling walk እኔ ዋኬ it was not good. አሁን ግን I would definitely give myself 8 out of 10. ስገባው ስንት ነበርኩኝ? No guys, I was tripping over my heels. I swear to God. like የመጀመሪያ ቀን I remember I couldn't even hold myself ጫማዬ ላይ ማለት ነው። and mind you my ጫማ is not even that ትልቅ አይደለም ግን ራሴን እንኳን like hold ለማድረግ ባላንስ ለማድረግ ራሱ እየከበደኝ ነው። I can jump, I can no seriously like balance እንማራለን። by the way ቀንት አይደለም ባላንስ አስተምረውናል። like for የሆነ ያክል ሚኒት አንድ እግራችሁ እንደዚህ አድርጋችሁ ቀጥ ብላችሁ መቆም ትማራላችሁ። you know what I mean? now I am very balanced. እንደገና ደግሞ I give my walk 8 out of 10. mind you እኔ በጣም high expectation ያለኝ ሰው ነኝ። my walk is like a 10 out of 10 ግን like no I need to be better ስላልኩ ነው 8 የምሰጠው። anyways እውነት ለመናገር throughout the challenges እስካሁን ከተሰጡን ማለት ነው በጣም ኩዊት ለማድረግ አስቤያለሁኝ። በቃ ይቅርብኝ ብዬ በጣም ኩዊት ለማድረግ ያሰብኩባቸው ነገሮች አሉ። that's how difficult it is። የእውነቴን ነው። ቀላል ነው ብላችሁ እንደዚህ ለመታየት or የሆነ ኤክስፖዠር ፍለጋ ምናምን የምትገቡበት ነገር ሊሆን አይገባም። pageantry መግባት ከፈለጋችሁ መግባት ያለባችሁ for all the right reasons ነው። all the right reasons ደግሞ improving yourself ነው። ራሳችሁን ቤተር አድርጋችሁ maybe in turn you get to influence others, maybe in turn you get to represent your country. this is በጣም big እና ለዛ like እንዲቀለል አድርጋችሁ exposure ፍለጋ እንደዚህ ምናምን መሆን የለበትም። እና እንደዛ ከሆነ ማለት ነው you will be disappointed። ምንም ሳታገኙበት ምንም ሳትጨምሩ ቫልዩ አድ ሳታደርጉ ራሳችሁ ላይ ኢንዱስትሪው ላይ ወይ ቦታው ላይ ምንም አይነት ነገር አድ ሳታደርጉ ያልፋችኋል። so
for all the right reasons ከገባችሁበት ግን እያንዳንዱን ቻሌንጅ ዳውት አለማድረግ አይደለም፣ አለመፍራት አይደለም፣ አለመጠራጠር አይደለም፣ በቃ ይቅርብኝ ወይ ብሎ አለማሰብ አይደለም። ስቲል ያ ስሜት እያለ ያ ፍርሃት እያለ ነገሩን ማድረግ እና showing up for yourself። በቃ እኔ ፓጀንትሪ ጀምሬያለሁኝ I'm gonna do this እስከ መጨረሻው I'm gonna do this እስከ መሄድ እስከቻልኩበት አቅም ድረስ ብላችሁ ካሰባችሁ በቃ like no እስከምትባሉ ወይ በቃ የእናንተ የፓጀንትሪ ጆርኒ እስከሚያልቅበት ጊዜ ድረስ ለራሳችሁ you have to show up። እኔ ፐርሰናሊ ያስተማረኛለሁ ይሄ ያ ይሄንን ይመስላል የኔ ፓጀንትሪ አጀማመር እና እስካሁን ያለሁበት ሁኔታ ይሄን ይመስላል። ከምንም በላይ ደግሞ ቤተሰቦቼ፣ ጓደኞቼ፣ አጠገቤ ያላችሁ የቅርቤ ሰዎች ሰፖርት እያደረጋችሁኝ ስለሆነ this is something that I want to do ስላችሁ okay ያላችሁ appreciate እያደረጋችሁኝ ስለሆነ በጣም አመሰግናለሁኝ። እስካሁን ቮት ያደረጋችሁልኝ ሰዎች ደግሞ my god I love you all በጣም አመሰግናለሁ። I know it is a big ask ግን ሁላችሁም እኔን appreciate ለማድረግ ሰፖርት ለማድረግ ቮት ስላደረጋችሁልኝ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁኝ። የደወላችሁልኝ ቮት አድርገንልሻል ብላችሁ የነገራችሁኝ ልጆች በጣም አመሰግናለሁ። ጓደኞቼ፣ ቤተሰቦቼ እግዚአብሔር ያክብርልኝ። thank you very much ወዳችኋለሁ በጣም። ያ ይሄን ይመስላል እውነት ለመናገር this is it actually. Any question ካላችሁ any ጥያቄ ካላችሁ feel free to ask me. If you have been watching this video እስካሁን ድረስ I love you. Thank you so much. Subscribe ካላደረጋችሁ እባካችሁ subscribe አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ኢሞጂ የሚሆን ኮሜንት አድርጉልኝ። ኦኬ አባ ኢሞጂ ኮሜንት አድርጉልኝ please. Thank you. ያ subscribe ያደረጋችሁ subscribe አድርጉ። ሞዴሊንግ፣ ፓጀንትሪ፣ ሚስ ኢንተርናሽናል ኢትዮጵያ አይ ቲንክ ከሀሴት በኋላ ደግሞ በጣም ፌመስ ሆኗል። ብዙ ሴቶች ማወቅ ይፈልጋሉ ብዬ አስባለሁ። ሞዴል መሆን አለባት ለምትሏት ለዛች ልጅ ላኩላት፣ ያ ሼር አድርጉ። and thank you guys for watching this video እስካሁን ድረስ I really thank you, I appreciate you.